ሲሰደብ ያለ ስሙ ስም ሲሰጠው ነው እሱ እኮ እንደዚህ አይደለም ብዬ መሰከርለታለሁ። የኔ ፐርሰናሊቲ ነው። ታካሚ ያ ኮንትን በሏ ታብታቡን 100 ሺህ ያስገቡትና ይገባል። አፍቃሪ ይገባል። አወዛጋቢው እንዴት ነው? አሁንም እያወዛገብክ ነው። ታካሚ ይግባ አላለም። አፍቃሪ ነው የሚገባው። ትናንት ሰርፕራይዝ ልዩ ነበር። ቴንክ ዩ ማይ ዳቭስ። ደስ አለኝ። ባሌ በጣም ደስ አለው። ከሁሉም የሚያስደስተው ምን እንደሆነ ታውቃላችሁ? የልጆቹ ስጦታ። ልጆቼ አድገው ጽፈው ስጦታ ሲሰጡኝ ለእኔ ትልቅ ነገር ነው አለኝ። እና እኔ ብር ያወጣሁበት ሰዓት አይደለም ትልቁ ነገር። አይዞሽ የኔ ወልድ፣ ችግሩ እኮ አይመልስም እና ልፋትሽ ከንቱ ልፋት ይሆናል ማሬ። እኔ ማለት ስታሳዝን አንድ ኮመንት ደጋግማ ሀቡ ኩኪሱ ለቁርስ ብያሽ ነበር። ሀቡ ኬኩን ማንኛው ስራ ቦታ ይዞት ሄደ። ይዘው ሂድና የስራ ባልደረቦች ክና ብላ ብዬ ሰጠሁት። ይዞት ሄደ የስራ ቦታ። ኬኩ ጋር ይቆረስ ደስታው በጣም የሪያል ማድሪድ ቀን ማታ ቋጥሪ ብሎኝ እኮ ቋጥሬ ባርሳ ተሸነፈ። ባርሳ ያሸንፍ ስትሉ የነበራችሁ የታላችሁ ተሸነፈ ባርሳ ማታ። ደስታ ላይ ባርሴሎና ሲሸነፍ ባሌ ደግሞ ደስታ ላይ ደስታ አስባችሁታል? በጣም ተደሰተ። You look beautiful. Thank you my love. You know ሰው በህይወቱ ደስተኛ ሲሆን ራሱን ሲወድ ሌላን ሰው ላይክ ሌላ ለምሳሌ በህይወቱ ደስተኛ የሆነ ሰው ህይወቱን የሚወድ ሰው ራሱን የሚወድ ሰው ቲክቶክ እንደዚህ እውነት ሴት ነው እያወራች ስላየ ብቻ ስታስጠላ እና በሽታረገች እዚህ ቲክቶክ ላይ ምናምን አይልም። ዋይ ቢኮዝ ሂዝ ሃፒ። ግን ኑሮ የመረረው ህይወቱ በጣም የሚጠላ ምንም ጎሎት እኮ አይደለም። አንዳንድ ሰው ህይወቱን የሚጠላው አመስጋኝ ስላልሆነ እጁ ላይ ያለውን ነገር አፕሪሼት ማድረግ ስለማይችል ከኛ የተሻለ ነገር ኑሯቸው ግን ደስተኛ አይደሉም። ከኛ የተሻለ ቤት፣ ከኛ የተሻለ ጤና፣ ከኛ የተሻለ መልክ፣ ከኛ የተሻለ ትዳር፣ ከኛ የተሻለ ሁሉ ነገር ኑሯቸው ግን እኝኝኝኝ የሚሉ ሰዎች አሉ። በምንም የማይረኩ ደስተኛ ያልሆኑ የማያመሰግኑ። ደስታ ከውስጥ ነው የሚመጣው። ደስተኛ መሆን ከፈለግሽ አስፓልት ላይ የምታድሪ የኔ ቢጤም ሆነሽ ከሰው ትርፍራፊ እየተጣለልሽ እየበላሽም ደስተኛ ሆነሽ ትኖሪያለሽ። ለምን? ደስታ ከዚህ ስለሆነ ማሳመን ነው። ደስታ ከውስጥ ነው። አንዳንድ ሰው ሁሉ ነገር ኖሮት እድሜ ልኩን እኝኝ የሚላል እና አንዳንዴ ሰዎች የሚቀኑባችሁ ስለበለጣችኋቸው ብቻ አይደለም። በመልክ ከእናንተ ቆንጅተው በሀብት ከእናንተ ተሽለው ሁሉ ነገር ግን እነሱ አፕሪሼት ማድረግ ማመስገን ፈጣሪያቸውን ስለሰጣቸው ነገር ማመስገን ያላቸውን በረከት መቁጠር ስላልቻሉ እናንተ ደግሞ ከነሱ የደህያችሁ ሆናችሁ ከነሱ አስቀያሚ ሆናችሁ በመልክ ሶሪ ለዚህ ቃል ሌላ ቃል መግለጫ ስላጣው ሆናችሁ ደስተኛ ሆናችሁ ስትኖሩ ቴንኪዩ ሶፊዬ እኔ ፍቅር ደስተኛ ሆናችሁ ስትኖሩ ደማቸው ይፈላል። እኔ ከእሷ በመልክ እየበለጥኳት እኔ ከእሷ በሀብት እየበለጥኩ ምን አባቷ ነው እሷ ደስተኛ ሆና እኔ መደሰት ያቃተኝ? አመስጋኝ ስላልሆንሽ በቃኝ ስለማታቂ ፈጣሪ የሰጠሽን ነገር ቆጥረሽ አመሰግንሃለሁ ማለት እና መብቃቃት ስለማታቂ እንጂ እኔ በሀብት በልጬሽ በቁንጅና በልጬሽ አይደለም። አንቺ ከኔ ቆንጆ ነሽ፣ አንቺ ከኔ ሀብታም ነሽ፣ አንቺ ከኔ በሁሉ ነገር ትበልጫለሽ። ግን አትቆጥሪኝ በረከትሽን። ቤትሽን አታይም። የሰው ቤት እያየሽ ቤትሽ ሙሉ ሆኖ ግን አይታይሽም ባንቺ። ስለዚህ ውዶቼ የሰውን ማየት ትተን የራሳችንን በረከት መቁጠር ማመስገን። ፈጣሪ አይሳሳትም። አንቺን ሀብታም እኔ ድሃ አድርጎ የፈጠረ ፈጣሪ አይሳሳትም። ስለዚህ አላማረውም፣ አመሰግነዋለሁ ስለ ሁሉ ነገር እና አመስግኑ፣ ፈጣሪያችሁን አመስግኑ፣ ደስተኛ ሁኑ። ኤኒታይም ልንሞት ስለምንችል ደስተኛ ሁነን እንኑር። ሞኝ አትሁኑ። ተደሰቱበት ህይወታችሁ።
ምንም ነገር ላይ ብትሆኝ አሁን ላይ ያልፋል። በጣም ነው የምወድሽ። ከአንቺ ብዙ ነገር ተቀይራለሁ። አፍሪቴን ህይወት ጡቴ ደረቀ። ገና አራስ ነኝ። አረብ ሀገር ከሆንሽ ይሄ ሀላዋ የሚባል አለ በሰሀን የሚሸጥ በፊት ኮንትራት ቤት ሴትዮ ስትበላ አስታውሳለሁ። ጡት ወተት እንዲያመጣላት የኬኩን ነገር ግን እንደ ልክ እንደ ባልሽ ሳህላት ጨክኖ ቆረጠዋል። አዎ በጣም በጣም እንትን ብሎ ነው። በጣም ይህ ነው ሳስቶ ነው። ሪያል ማድሪድ በጣም ስለሚወድ ሀቡ እንዴት ነሽ? ያስፈልገኛል እርዳታሽ ያስፈልገኛል። ቢኤንድኤን የምክር እርዳታ ከሆነ ዌልካም፣ ቤቱ ክፍት ነው፣ አስገባሻለሁ። የገንዘብ እርዳታ ከሆነ መቀበል አልችልም። ዛሬ በኋላ ከሰዓት የአንድ ህፃን የነርቭ ታማሚ ህፃን እርዳታ አለብኝ። ሌላም የተመዘገቡ ብዙ ወረፋ የሚጠብቁ እርዳታዎች አሉ። የገንዘብ እርዳታ አልቀበልም። እስቲ የቱሃን ማጥፊያ ነገሩኝ። አደግሞ ዩአር ስትሮንግ እንደሚዚኝ ወይም ገንዬ ኔ ማር ቴንክ ዩ ማይ ላቭ ጋይስ። የቱሃን ማጥፊያ ነገሩኝ እያለች ነው ኮመንት ላይ። ምንድን ነው የቱሃን ማጥፊያ? እንትን የሚረጩ አረብ ሀገር ከሆንሽ መድኃኒት የሚረጩ ካምፓኒዎች አሉ። እነሱን ጣታሽ የመንግስትም አለ በነፃ ቤትሽ ድረስ መጥቶ የሚረጭለሽ መድኃኒት። ግን አንቺ ከቤትሽ ውጭ ማደር አለብሽ። How did you come early today? From now on I will come earlier. ስድብ ከመስማት ገላገልሽን። ውዶቼ ገንዬ የኔ ፍቅር ቴንኪዩ ሶ ማች። አንድ ነገር ልንገራችሁ፣ የፈለገ ይስማ ያልፈለገ አይስማ። ዋላ ብዬ እንዴት ነ የጠፋ ሰው የፈለገ ይስማ ያልፈለገ አይስማ። አንደኛ አቡ ብሪስቶን ሳምንት ሚቻ ይሸነፍ ማለት ነው ብላለች። ደስ ይለኛል ማሬ። ብሪጅተን መሲ እህቴ ናት፣ ሚኪ ወንድሜ ነው። የፍቅር ጨዋታ ነው፣ ጸብ አይደለም፣ ጦርነት አይደለም። ባይዘዊ እኔን ቲክቶክ ላይ ከማንም ጋር ልታጣሉኝ አትችሉም። ከማንም ጋር አልጣላም፣ ማንም ላይ አልደርስም። ተሰብስቤ በቤቴ ክብሬን ጠብቄ የምኖር ሰው ነኝ። ማንም እከሌ እንዲያለሽ ብትሉኝ አልሰማም። እኔ ማንም የፈለገው ማለት ይችላል። አይ ዶንት ኬር። እኔ ስለ ራሴ ብቻ ነው የሚመለከተኝ ማንም እና ቴንኪዩ ልንገራችሁ አይደለም በኮመንት ተነግሮኝ እንደዚህ ስክሮል እያደረኩኝ ቲክቶክ ላይ ልተኛ ስለ አንዳንዴ በጊዜ ያልጋ ላይ ከወጣ ፎቶ የለጥፈው እየሰደቡኝ እያዩ ብዬ ስቄባቸው ነው ማልፈው። አይ ዶንት ኬር። ስድብ እኔን ምንም አያደርገኝም። አሁን ወደ ምነግራችሁ ነገር ስገባ ቅድም ኮመንት ላይ ስድብ ከመስማት ገላገልሽን ስትል ነው ትዝ ያለኝ። ልንገራችሁ አንድ ነገር፣ የፈለገ ይስማ ያልፈለገ አይስማ። ብልጥ ከሆናችሁ ይህንን ምክር ስሙና ተጠቀሙበት። እኛ ለራሳችን የምንሰጠው ነገር ነን። እኔ የምበላውን ምግብ ነኝ። ሄልዚ ምግብ የምበላ ከሆነ ጤናማ እሆናለሁ። ጤናማ ምግቦችን፣ አትክልት፣ ፍራፍሬ ምናምን ራሴን የምጠብቅ ከሆነ ጤናማ ሰውነት ይኖረኛል። ጤናማ እሆናለሁ አይደለ? ልክ እንደዛው ለሰውነታችን ምግብ መርጠን እንደምንሰጠው ለአይምሯችንም የምንሰጠውን ቃላቶች መምረጥ አለብን ጋይስ። እኔ ራሴን በጣም እወደዋለሁ። ራሴን መበከል ስለማልፈልግ መጥፎ ነገር በጆሮዬ በኩል ወደ አይምሮዬ አላስገባም። ቢካዝ አይምሮዬን እወደዋለሁ፣ ራሴን እወደዋለሁ። ለምን አይምሮዬን አበላሸዋለሁ? ለምን እየወደድኩት ለመጥፎ ነገር ሰጠዋለሁ? ስፖንጅን ቆሻሻ ውሃ ውስጥ ነክራችሁ አወጣችሁ ብትጨምቁት ቆሻሻ ውሃ ነው የሚተፋው። ንጹህ ውሃ ውስጥ ወይም ወተት ውስጥ ነክራችሁ አወጣችሁ ብትጨምቁት ወተት ነው የሚተፋው። ስለዚህ እኔ ራሴን የምወድ ሰው ሆኜ ለምንድን ነው ዝባዝንኬ ስድብ፣ ያውም አጸያፊ ስድብ የሚሰደብበት ቦታ ላይ ቁጭ ብዬ እንደ ሃይማኖታዊ ትምህርት ቁጭ ብዬ ስድብ የምጠጣው? ዋይ ሪስፔክት ዮርሰልፍ። እኔ ያላከበርኩትን ማንነት ማን ነው የሚያከብርልኝ? ራሴን የምወደው ከሆነ ለምንድን ነው ስድብ ቁጭ ብዬ ማዳምጠው? ለምን? ምን ሊያደርግልኝ ያ ስድብ? እኔ ምን ሊጠቅመኝ? በምን ሊገነባኝ? ያንን ሰዓቴን ዩቱብ ላይ ገብቼ የሆነ ነገር አልማርበትም በነፃ ኦር ሃይማኖት የሚያስተምር ሃይማኖተኛ ከሆንኩኝ ሃይማኖቴን የሚያስተምር ነገር ባዳምጥበት ከፍቼ ልብስ ያጠፍኩም ሆነ ቤት እያጸዳያን ባረግ አይሻልም? ኦር የፍቅር ታሪክ ብሰማ ነፍሴን ባስደስታት። የፍቅር ታሪክ ስሰማ እኔ ነፍሴ ትደስታለች። ነፍሴን የፍቅር ታሪክ ቆንጆ ነገር እየሰሙ ባስደስተሻል። ስድብ ሰዎች ሲሰዳደቡ የእንትና ስድብ ከእንትና ስድብ ብራንድ ነው፣ የእንትና ስድብ ከእንትና ስድብ ይበልጣል። ያሳፍራል፣ በጣም በእውነት ያሳፍራል። እና ራሳችሁን የምትወዱ
ራሳችሁን የምታከብሩ ሰው